ወላጆች ይጠንቀቁ እንለዎታለን። ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? እንግዲህ ጥንቃቄ የሚያደርጉት ዋናው መሰረት በዚህ ሳምንት ውስጥ ተማሪዎች በልዩ ሁኔታ ከዓመቱን ውጤቶች የሚሰበስቡበት ይሆናል። በዚህ ወቅት እንግዲህ በተለያየ ትምህርት ቤት ያሉ ተማሪዎች የተለያየ ውጤትን ይዘው ይመጣሉ። እንግዲህ በዛ ወቅት ወላጆች የምናደርገው ሪአክሽን እንዴት ነው? ምንድን ነው የምናሳያቸው ለልጆቻችን የሚለው በጣም ትልቁ ጥያቄና መሰረታዊ ነው። ይህ ውጤት ሲመዘገብ የተለያዩ ምክንያቶች ኖሮት ነው የሚመዘገበው። የተመዘኑበት ሊሆን ይችላል፣ ወይም ደግሞ ሰርተው ያገኙት ሊሆን ይችላል። አንዳንዶቹ ውጤቶች ደግሞ በተለያየ ሁኔታ 50% ወደ ላይ ከፍ ያደርጉ ወይም ዝቅ ያደርጉ ይሆናል። ስለዚህ በዚህ ምክንያት ልጆችን በትክክል ማወቃቸውንና አለማወቃቸውን መመዘኛ ነው ብሎ ሙሉ በሙሉ ለመናገር ከባድ ይሆናል። ስለዚህ ልጆቻችንን በትክክለኛው መንገድ ማወቅና ዲስከሬጅ ከማድረግ መቆጠብ አለብን። ማወቅ ያለብን ደግሞ ልጄ ያውቃል ወይም አቅም አለው የለውም የሚለውን በትክክል ማወቃችን ኢምፖርታንት ይሆናል ማለት ነው። ስለዚህ ከዚህ ተነስተን ልጆቻችንን መመዘን ማየት ያስፈልጋል ማለት ነው። ምክንያቱም ውጤቶቹ በተለያየ ሁኔታ የተመዘገቡ ይሆናሉ። አሰስመንት ወይም ደግሞ በተለምዶ ፈተና የምንለው ላይ ብዙ እክሎች አሉ። አንደኛው ምንድነው? እንግዲህ አንድ ተማሪ ከ50 በላይ ለማምጣት የተለያዩ ጉዳዮች ይገጥሙታል። ለምሳሌ የደብተር ማርክ ሊሆን ይችላል። የደብተር ማርክ ባለማስሞላቱ ምክንያት ወይ 10 ወይ 15 ማርክ ተቀንሶበት ከ50 በታች አግኝቶ እንግዲህ ወይ 35 ወይ 45 ውጤት ውስጥ ገብቶ ሊሆን ይችላል። ስለዚህ ይሄ አንድ እክል ሊሆን ይችላል። ይሄን ማስተዋል ያስፈልጋል። ሌላው ደግሞ በተለያየ ኢሹ ውስጥ ልጆች በመላላክ ወይም ደግሞ በመቅረት ውጤት ወይም ሊሰጣቸው የሚገባው ውጤት አምልጧቸው ሊሆን ይችላል። ይሄ አንድ እክል ነው። ከዛ ባሻገር ደግሞ በሴክሽን ብዛት 2-3 መምህራን ያሏቸው በአንድ ሰብጀክት ወይም አንድ ሰብጀክት 2-3 መምህራኖች ሊያስተምሩ ይችላሉ። በዚህ ምክንያት አንደኛው መምህር ያወጣው ፈተና ለሌሎቹ ስለሚዳረስ በዚህ ምክንያት ተማሪዎች እነሱ እንግዲህ በአንደኛው መምህር ጥንካሬ ወይም በአንደኛው መምህር ድክመት ወይም ወደኋላ መቅረት በዚህ ምክንያት የሚመዘገቡ ውጤቶች አሉ። እነዚህም ውጤቶች ደግሞ አሉታዊ ጎን በብዛት ያመዘንባቸዋል። ምክንያቱም ልጆች ላያውቋቸው ላይመልሷቸው ይችላል። በዚህ ውጤት ተማሪዎች ሊመዘኑና ሰነፍ ወይም ወድቀሃል ሊባል አይችልም አንድ ተማሪ። ኢንስቴድ ግን ምንድነው መደረግ ያለበት? አቅም በዚህ ስለማይለካ ተማሪ በቁጥር ሊለካ አይችልም። ስለዚህ ወላጆች እንግዲህ በክረምቱ ወቅት ጊዜያቶች ያለባቸውን ክፍተት በማየት እነዚህን ያሏቸውን ክፍተቶች በመሙላት በተለይ ትኩረት ያነሳቸው ልጆች ወይም በፈተናዎቹ ላይ በቀላሉ ሚስ የሚያደርጉ ልጆችን ትኩረት በመስጠት ባላቸው ጊዜ እነዚህን ጋፓቸው እንዲሞሉ በክረምት ውስጥ መስራት የተሻለ ነው ብለን እናምናለን። እንግዲህ መልካሙን ሁሉ እንመኝላቸዋለን።